እንዴት ናችሁ? እኔ መምህር አንዋር እባላለሁ። የሂስትሪ መምህር ነኝ። እስካሁን 2 በጋራ 1 በግል ያዘጋጀኋቸው የትምህርት መጽሐፍቶች አሉኝ። ከዚህ በተጨማሪ በኢትዮጵያ ቴሌቪዥን በሚካሄደው የነጋድራስ ውድድር ላይ በሁለተኛው ሲዝን ይህንን ፕሮጀክት ይዤ 3ኛ በመውጣት አጠናቅቄያለሁ። መምህር አንዋር አወል ለትውውቅ ያህል ይሄን ካልኩ አሁን ያለ ተጨማሪ ሀተታ ዳይ ወደ ዋናው ጉዳይ። እንደምታዩት ሪሊፍ ኤግዛም ሀብ እንባላለን። ኮንተንቱ ቻፕተር 1 ነው። ዴቨሎፕመንት ኦፍ ካፒታሊዝም ኤንድ ናሽናሊዝም ፍሮም 1815 to 1914። ለዛሬ ይዤላችሁ የቀረብኩት ኢንዱስትሪያል ሬቮሉሽን የሚለውን ነው። What the Industrial Revolution was. So the Industrial Revolution began in Britain. የተጀመረው እንግሊዝ ሀገር ነው። in the late 1700s በ1700s መገባደጃ አካባቢ it shifted production from small home workshops ማምረትን ከትንሽ የጎጆ የቤት ውስጥ ማምረት ከፍ ወዳለ የትልልቅ ፋብሪካዎችን ያሸጋገረ ምዕራፍ ነበረ። Machines and steam power made goods faster, cheaper, and in much larger amounts. እነዚህ ማሽኖች እና ስቲም ፓወር የእንፋሎት የኃይል ምንጭ ምርቶችን በአጠቃላይ እቃዎችን የፈጠነ እንዲመረቱ አድርገዋቸዋል። በዋጋም ቅናሽ እንዲገኙ አድርገዋል። ምርቱ ደግሞ much larger amounts በመጠንም ገበያውን ያጥለቀለቁ ሆነው እንዲወጡ አስችሏቸዋል። By 1850, Britain had strong industries and more transport. ይሄ ደግሞ እንግሊዝን ታላቋ ሱፐር ፓወር እንድትሆን አስቻላት። ጠንካራ ፋብሪካዎች ነበሯት። በኋላ ላይ ግን ወደ መላ አውሮፓም ዓለምም ሊሰራጭ የቻለ ትልቅ አብዮት ነው። ፋክተሪ ሲስተም ሌላኛው እዚህ የምናየው ቶፒካችን ነው። ፋክተሪ ኦውነርስ የፋብሪካ ባለቤቶች control buildings, machines and raw materials። እነዚህ የፋብሪካ ባለቤቶች ወይም ከበርቴዎች የምንላቸው መስሪያ ሊሆናቸው የሚችል ቢልዲንግ እዛ ውስጥ ያሉ ማሽንስ ያዙ። ሌላው ደግሞ ጥሬ ዕቃ ያስፈልገዋል ፋብሪካው፣ ያለ ጥሬ ዕቃ ትርጉም ስለሌለው እሱንም ጭምር ተቆጣጠሩ። በሌላኛው ሳይድ ደግሞ the workers had only their labor and worked for wages። ሰራተኛው መደብ ወይም ወዛደር የሚባለው ደግሞ ችሎታው፣ ሞያው፣ ጉልበቱ ብቻ ይዞ ቀርቦ ደሞዝ የሚወስድበት አሰራር ተበጀ ማለት ነው። Factories produced more at lower cost። እነዚህ ፋብሪካዎች በቻሉት መጠን በዝቅተኛ ዋጋ ብዙ ማምረትን ብዙ ማትረፍን ነው የሚያስቡት። So the factory system quickly replaced most small workshops። ይህንን ፋክተሪ ሲስተም የሚባለው ከዛ በፊት የነበረው old putting out የሚባል ወይም ኮቴጅ ኢንዱስትሪን ተክቶ ብዙ የጎጆና የቤት ውስጥ ስራዎችን ከገበያ ውጭ ሊያደርጋቸው ችለዋል። Machines became bigger and more complex. So factories needed strong power sources። እነዚህ ማሽኖች ከስኪል ከእውቀት በተጨማሪ የሚፈልጉት የኃይል ምንጭም ትልቅ መሆን ጀመረ ማለት ነው። Britain used cheap coal to run steam engines። እንግሊዝ ይህንን የድንጋይ ከሰል የሚባለው ኮል መጠቀም ቻሉ። እነሱ ጋር አባንደንትሊ ስለሚገኝ በተፈጥሮ የተሰጣቸው ጸጋ ስለሆነ እሱን እንደ ኃይል አማራጭ ተጠቅመው ስቲም ኢንጂን ወይም የእንፋሎት ሞተርን ማንቀሳቀስ ጀመሩ። ጄምስ ዋትስ ኢምፕሩቭመንት ሜድ ስቲም ኢንጂንስ ዩዝፉል ፎር ፋክተሪስ። ጄምስ ዋት የሚባለው ሰው የእሱ ስቲም ኢንጂንስ ወይም በእንፋሎት የሚሰሩ ሞተሮች አሻሽሎ መስራቱ ለፋብሪካ እንዲጠቅሙ አድርጓቸዋል። ከሱ በፊት ቶማስ ኒውኮመን የሚባል በ1712 ስቲም ኢንጂኖችን ሰርቶ ነበር። ይህን ጄምስ ዋት የሚታወቀው በመፍጠሩ ሳይሆን ይህንን በጣም አሻሽሎ ለፋብሪካዎች አመቺ እንዲሆን ማድረግ መቻሉ ነው። ስቲም ኦልሶ ፓወርድ ሬልዌይስ። ይህንን የእንፋሎት ኃይል የባቡር መስመሮችን በተቃና ሁኔታ እንዲሄዱ አስችሏቸዋል። በዚህ ዘርፍ ትራንስፖርቴሽንን አሳድገዋል። ትራንስፖርቴሽን ምርቶችን ከማንቀሳቀስ አንጻር ትልቅ ኮንትሪቢዩሽን እንዳለው ይታወቃል። which began linked to major towns by 1850s። ይህ የባቡር ሀዲድ ዝርጋታና ባቡሮች መፈጠራቸውም በስቲም ኢንጂን ታግዘው መንቀሳቀስ መጀመራቸውም ትልልቅ የሚባሉ የእንግሊዝ ከተሞች በቢዝነስ በጠንካራ ሁኔታ እንዲንቀሳቀሱ አስችሏቸዋል። ለንደን፣ ማንቸስተር፣ ሊቨርፑል፣ በርሚንግሃም፣ ሊድስ፣ ሺፊልድ፣ ኤደንብራ እነዚህ ትልልቅ ከተሞች በባቡር መስመር ተሳስረው ቢዝነሳቸውን እንዲያጧጡፉ አስችሏቸዋል። ሌላኛው ቶፒክ
ኢኮኖሚክ ኤንድ ሶሻል ቼንጅ ይህንን የኢንዱስትሪያል ሬቮሉሽን ያመጣው ኢኮኖሚክ ኤንድ ሶሻል ቼንጅ በትልቁ አለ። ማህበራዊና ቁጠባዊ ለውጦች አሉ። ማስ ፕሮዳክሽን ክሬትድ ኒው ፕሮብለም። አሁን ማምረት ሌላ አዲስ ያልነበረ ችግር ፈጠረ። ከዛ በፊት ዓለም በእጥረት የሚታወቀው የምግብ እጥረት፣ የልብስ እጥረት፣ ሌሎችም። አሁን ደግሞ ምን አይነት ችግር ተፈጠረ? ኦቨር ፕሮዳክሽን። አንድ የሀገር ውስጥ ገበያ ሳቹሬት ከሆነ በኋላ ወዴት እንደሚወስዱት አለማወቅ። ሌላኛው ከተለመደው ውጪ አግሪካልቸር ሎስት its old importance as fewer farmers produced more food with better methods። ሌላኛው ያልተለመደ ነገር ከዛ ቀደም እርሻ የበላይነቱን ተቆጣጥሮ ሰዎች መተዳደሪያቸውን እሱ አድርገው እሱን አክብረው ሲኖሩ፣ አሁን ግን ጥቂት ገበሬዎች አገርን መቀለብ መቻላቸው እዛ አካባቢ ያለው የሰው ኃይል ትርፍ እንደሆነ ማሳየት ቻለ ማለት ነው። ኢንዱስትሪያል ሬቮሉሽን many people moved from village to cities። ብዙ ሰዎች ከገጠር ቀዬዎቻቸውን ተፈናቅለው ወደ ከተማ መሄድ ጀመሩ። ይህ ደግሞ የከተማ እንቅስቃሴ አሳድጎታል። ኢንዱስትሪያል ሬቮሉሽን ሌላኛው ያመጣው ለውጥ ኒው ክላስ ስትራክቸር፣ አዲስ የመደብ አወቃቀርን ነው የፈጠረው። ኢንዱስትሪያላይዜሽን created wealthy industrial capital። ይህንን የኢንዱስትሪያል ሬቮሉሽን የፈጠረው ሌላኛው የህብረተሰብ ክፍል ኢንዱስትሪያል ካፒታሊስትስ የሚባሉት ከበርቴው ክፍል ነው የፈጠረው። ይህንን ኦን ዘ ፍሊፕ ሳይድ ላርጅ ወርኪንግ ክላስ አለ። በትልቁ ቁጥሩ ከፍተኛ የሆነ በፒራሚድ ላይ ብታስቀምጡት በባተም ኦፍ ፒራሚድ ያለው ይህንን ሰፊ ቁጥር ያለው የወዛደር የላባደር የህብረተሰብ ክፍል ነው። Workers became more aware of their shared problems and often supported socialist ideas። እነዚህ የሰራተኛው መደብ የሚጋሯቸው ችግሮች በተለየ ነጥለው በማህበር እየተደራጁ የሶሻሊስት ሀሳቦችን ከነ ማርክስ የተዋሱ ለመብታቸው መቆም፣ ተደራጅቶ ሀሳብ ማቅረብ፣ አልፎ አልፎ ደግሞ አመጾችን በማመጽ የሚሰሩባቸው ማሽኖች በመስበር ተቃውሟቸውን መግለጽ ጀመሩ። The bourgeoisie became the most powerful class። በአንጻሩ ደግሞ የከበርቴው መደብ the most powerful የሚባል ሆነ ማለት ነው። ስልጣኑም ገንዘቡም ተደማጭነቱም በእጃቸው አስገብተው አገሪቱን እንደፈለጉ ማሾር ያዙት። The global impact industry, technology and science made western countries stronger than non-western regions። እነዚህ ሶስት ነገሮች ይሄ ምዕራባዊ የሚባለው ዓለም ምዕራባዊ ካልሆኑ አካባቢዎች ጋር ስናነጻጽራቸው የበላይነቱን ያዙ። ስቲም ሺፕስ በእንፋሎት የሚሰሩ መርከቦች፣ የባቡር ሀዲዶች and the ቴሌግራፍ ደግሞ ከቴሌፎን በፊት ከስልክ በፊት የነበረ ሰዎችን የሚያገናኝ መሳሪያ ነው። በጽሁፍ ነው ሰዎች በርቀት በኤሌክትሪክ ሲግናል ይገናኙበት የነበሩት። ኮሚዩኒኬሽን እና ትራንስፖርቴሽን አንድን ቢዝነስ ለማሳደግ በጣም ወሳኝ መሆናቸው ይታወቃል። this advantage led western states to seek colonies። እያሉ የበላይነታቸውን ሲያረጋግጡ ወደ ቅኝ ግዛት ሀሳባቸውን መምጣት ጀመሩ። በተለይ በ19ኛው ክፍለ ዘመን መገባደጃ አካባቢ ይህንን ኢምፔሪያሊዝም ተጽዕኖ መፍጠርን፣ ቅኝ ግዛትን ሁነኛ ሀሳብ ይዘው ለመውረር እንቅስቃሴ ጀመሩ። እንግዲህ የፈጠነው የኢንዱስትሪያል ሬቮሉሽን ዳሰሳችን ይህንን ይመስላል። ከወደዳችሁት ላይክ፣ ሰብስክራይብ እና ሼር ማድረግን አትርሱ። ለጓደኞቻችሁም እንዲሁ አጋሯቸው። ይህንን ሾርት ኖት ከፈለጋችሁ ቴሌግራም ቻናላችን ላይ ይገኛል። እዛ መሄዳችሁ ቤተሰብ እንድትሆኑ እንጋብዛለን። ደህና ሁኑ። ቻው ቻው።